ግሩምና ድንቆኝ ተፈጥሬያለሁ ይላል። ታዳጊዎች እኔ ፊድ የምንደረጋቸውን መረጃዎች ያንን ፍሌቨር አለመሽተት አይችልም። ምክንያቱም እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ዛብሎን መክብብ ከኔ ጋር አለ። 15 አመቱ ነው። በታዳጊዎች ውስጥ የሚመላለሱ አንዳንድ ጥያቄዎችን ጠይቀዋለሁኝ እና አንዱ የአይደንቲቲ ወይንም ደግሞ የማንነት ጥያቄ ነው። ያው ታዳጊዎች እኔ ማን ነኝ ብለው መጠየቅ የሚጀምሩበት ወቅት ስለሆነ እኔ ማን ነኝ የሚለውን ጥያቄ እንዴት እንዳለፈው ይመልስልናል። ከእርሱ ጋር እናሳልፋለን። ባቤንን እድል ስለሰጠኝ በጣም ነው የማመሰግነው። አሁን ይህን ጥያቄ እኔንም ያው በእኔ እድሜ ክልልም ያሉትን ሰዎች ወክዬ እመልሳለሁ ማለት ነው። አሁን ይህ ጥያቄ በአብዛኛው ይስተዋላል። መዝሙረ ዳዊት ምዕራፍ 139 ቁጥር 14 ላይ ግሩምና ድንቆኝ ተፈጥሬያለሁ ይላል። ሰሪያችን ጀስት ፐርፌክት ነው፣ አሪፍ አድርጎ ነው የሰራን። እኛ ላይ ካለው መጥፎ የሆነም ነገር የለም፣ መጨመር ያለበት ነገር የለም። ሁሉም ትክክል ሆኖ ሁሉም በጊዜው የተፈጠረ ነው ማለት ነው። ስለዚህ እኔ ማን ነኝ ብሎ መጠየቅ ከእግዚአብሔር ጋር ግብግብ ውስጥ እንደመግባት ነው ማለት ነው። እግዚአብሔር የፈጠረን አፈጣጠር በጣም ትክክል ነው ማለት ነው። ስለዚህ እሱ የተሳሳተው ነገር የለም፣ ፐርፌክት ሆነን ተፈጥረናል የሚለውን መልስ ከቃሉ ማግኘት እንችላለን ማለት ነው። መዝሙረኛው የሚለው ምንድነው? አመሰግንሃለሁ ነው። እና እንደዚህ ሆነን ስለተፈጠረን የጎደለብን ነገር ስለሌለ ፐርፌክት ስለሆነ እንዲሁም ማመስገን ያለብን እኔ እንዴት ነው የተፈጠርኩት ብሎ መጠየቅ ሳይሆን ማለት ነው። ስለዚህ ለማመስገኛ ሌላ ምክንያት ነው ሊሆነን የሚገባው ይሄ ነገር ላለው። በጣም የሚገርም ነው። ግሩምና ድንቅ ሆኜ ተፈጥሬያለሁና ስለዚህ አመሰግንሃለሁ፣ ይህንንም ነፍሴ ታውቀዋለች ይላል መዝሙረኛው ነው ያለ። በተለይ ነፍስ ሁል ጊዜ ትጠይቃለች እኔ ማን ነኝ የሚል ጥያቄ ሲጠየቅ ከፈጣሪው ጋር አገናኝቶ መዝሙረኛው እንደመለሰው እኔም ከዚህ ነገር ጋር ነው ማያይዘው የሚል መልስ ነው የሰጠህና እሺ በጣም አመሰግናለሁ። ወደ ሁለተኛው ጥያቄያችን ስንመጣ የነጻነት ፍላጎትና ነጻ የመሆን ፍላጎትና የወላጅ ቁጥጥር ጋር ተያይዞ ደግሞ ታዳጊዎች አንዳንድ ተግዳሮቶች ይገጥማቸዋልና ይህንን ነገር እንዴት ታይዋለህ? በነጻነት የራሳችን ፍላጎት የምናነሳበት ጊዜ ነው ይሄ ታዳጊነት ጊዜና ከወላጅ ቁጥጥር አንፃር ደግሞ አንተ ያለፍክበትን ኤክስፒሪየንስ ሼር ብታደርገን።
ይህም ያው ብዙ ጥሎችን በቤት ውስጥ ሊያስነሳ የሚችል ነገር ነው። የልጆች ነፃነት አለመጠበቅ ወይም ደግሞ የልጆች ነፃነት በጣም ከልክ በላይ የሚሆንበት ጊዜ አለ። በጣም ደግሞ ነፃነታቸው የማይሰጣቸው ጊዜ አለ ማለት ነው። ለዚህ መጽሐፍ ቅዱስ ላይ መልስ እናገኛለን። ኤፌሶን ምዕራፍ 6 ላይ መጀመሪያ ቁጥር 1 ላይ ልጆች ለወላጆቻችሁ ብትታዘዙ ይላል። ከዛ በኋላ ከፍ ብሎ ደግሞ ወደ ቁጥር 4 ላይ ደግሞ ወላጆች ደግሞ ልጆቻችሁን ባታስቆጧቸው ይላል። ሶ ይሄንን ሁለቱንም በማክበር ቤት ውስጥ በውይይት እና በመስማማት የሚደረግ መፍትሄ መምጣት ይችላል ማለት ነው። ልጆችም እንደፈለጉ ነፃነታቸውን ኤክስፔሪንስ በሚያደርጉበት፣ ወላጆችም ደግሞ የልጆቻቸውን በሚፈልጓቸው ጊዜ በሚያገኟቸው ደረጃ የሚሆንበት ይሆናል ማለት ነው። ሶስተኛው ጥያቄያችን ከሆርሞናል ቼንጅ ወይንም ደግሞ ከስሜት መለዋወጥ ጋራ ታዳጊዎች ይፈተናሉ ማለት በዚህ ውስጥ ያልፋሉ። ምክንያቱም በጣም ብዙ ሆርሞናል ቼንጅ የሚደረግበት ሲዝን ላይ ነው ያሉት ተብሎ ይታሰባል። ይሄ የታዳጊዎች ጊዜ ማለት ነው እና በዛን ጊዜ የተለያዩ ስሜታዊ መለዋወጥ በሚያጋጥመን ጊዜ እንዴት ማለፍ አለብን? እስካሁን ድረስ ካጋጠመ ኤክስፒሪየንስ ለጓደኞችም ላንተም ሼር የምታደርገን ነገር። እውነት ነው። በዚህ እድሜ ላይ የሆርሞናል ቼንጅ ብዙ ለውጦች ልናይ እንችላለን። በራሳችን ላይ ለውጦች ይከሰታሉ እና በዚህ ምክንያት ደግሞ ከወላጆች ጋር ጥል ውስጥ ልንገባ እንችላለን። እኛ ሳናቀው በሆርሞናል ቼንጅ ምክንያት የምንናገረው ነገር እንደ ቁጣ ሊታይ ይችላል። ወደ ቁጣም ሄዷል። ምክንያቱም ይሄ ቼንጅ የምናደርግበት እድሜ ነው ማለት ነው። አስማቻስ ወላጆችም ይሄንን መረዳትና ማገዝ ቢኖርባቸውም ግን ደግሞ እኛ አሁን ራሳችንን ለመቆጣጠር ልባችን እንደዚህ አይነት ነገር እንዲቆጣጠር መጸለይ ይኖርብናል። ከጌታ ጋር ማውራት ምን ማለት እግዚአብሔር እንዲረዳን ራሳችንን መቆጣጠር እንድንችል ሚስ አንደርስታንድ እንዳንደረግ መጸለይ ይኖርብናል። ፕላስ ደግሞ ብዙ አክቲቪቲዎችን ማድረግ ትኩረታችንን ሊሰበስቡልን የሚችሉ አሁን ወንዶች ስፖርት መስራት ሊሆን ይችላል፣ ኳስ መጫወት፣ ሜቢ ብዙ አክቲቪቲዎችን ማድረግ ደስ የሚሉን ወደ ጂም መግባት ሊሆን ይችላል። እነሱን በማድረግ ትኩረታችንን መሰብሰብ ያው ስለ ሴቶቹ ብዙ ባላቅም እንደዛ በማድረግ ይሄንን ነገር መቆጣጠር እንድንችል እንደ መፍትሄ መውሰድ እንችላለን፣ እንጠቀምበት እንችላለን። ቴንክ ዩ በጣም ነው የማመሰግነው። እሺ ዛቡሻ፣ አሁን ደግሞ የመጨረሻው የአራተኛው ጥያቄ ምንድነው? ከቴክኖሎጂ ጋር ተያይዞ ያው እንደምናውቀው እንደ ብፌ በየአይነቱ በምንይዛቸው ሞባይሎች እና በኢንተርኔት አማካኝነት ብዙ ነገር ይመጣልና ተጽዕኖ አለ። ይሄንን እንደ መፍትሄ ምን አይነት ሜካኒዝም ጓደኞች እናንተ መጠቀም አለባቸው? ይሄንን ነገር ምን ብለህ ታነሳዋለህ? የቴክኖሎጂ ተጽዕኖ እንዴት እናነሳዋለን? ይሄ ደግሞ በጣም ከዚህ በፊት ካነሳናቸው ችግሮች በላይ ዋናውና ትልቁ በየ የምቆጥረው ነው። ለዚህ ለኢንተርኔት በጣም ብዙ ልጆች የተሰጡ ናቸው እና በጣም ደግሞ ኢንተርኔት ጥሩ አይደለም ልንል አንችልም። ምክንያቱም በጣም ጠቃሚ ነገሮችም አሉበት። በጎም ነው ላይሆንም የሚችልበት መንገድ አለ እንጂ ሰው በጎ የሆነውን ሁሉ መርምሩ እንደሚል ቃሉ የምንጠቀመውን ነገር ለበጎ ማድረግ፣ ወደ ሌላ ነገሮች አለመግባት፣ ፊድ የምንደረጋቸውን መረጃዎች ማስተካከል ወይ ወደ ከፋ ነገር ላለመግባት ማለት ነው። ምክንያቱም ሰው ወደ ውስጡ የገባውን ነው የሚያወጣውና ስናድግ ኢምፓክት ያደርግብናል። አሁን ለምሳሌ የሆነ ፍሌቨር ያለው ማስቲካ የሚያኝክ ሰው ካኘከው በኋላ ያንን ማስቲካ ያንን ፍሌቨር አለመሽተት አይችልም። ምክንያቱም ወደ ውስጡ የገባው ያ ፍሌቨር ነውና አንድ ሰውም ሌላም የገባውን ነገር ነው የምናወጣው። ሰው እንደዚህ አይነት በጎ የሆነውን ነገር እየመረመርን መረጃችንን አሪፍ ማድረግ ይኖርብናል ማለት ነው። አመሰግናለሁ። በጎ የሆነውን ሁሉ መርምሩ ስለሚል ሳንመረምር የሚገባብን ነገር አለ። በውስጣችን በጣም የገባው ነገር ነው የሚወጣው እና በተለይ በዚህ ወቅት ላይ በምንጠቀምባቸው በሞባይሎቻችን በኢንተርኔት አማካኝነት በጣም ብዙ ነገር ስለሚመጣ እየመረመረን በጎ የሆነውን ነገር ሁሉ ካስገባን
ይህንን ሲዝን በጣም በመፍትሄ መወጣት የምንችልበት ሁኔታ ይኖራል ማለት ነው። በጣም እናመሰግናለን።